እንግዲህ አሰብ የሱልጣን ኢብራሂም የተባለው የአፋር ባላባት ሩቢታኖ ለሚባል ኩባንያ ሸጠው። በዛን ጊዜ መብት ነበረው የመሸጥ ምንም መብት አልነበረው የመሸጥ መብት አልነበረው። ምን ነበር ያስተዳድር ነበር እዛ አሰብን ያስተዳድር ነበር። አዎ እንግዲህ ባላባት ነው የዛ ባላባት ነው። በዛን ጊዜ እኮ ወደብ የለም እኮ እንዲሁ ዝም ብሎ መርከብ ማቆሚያ ነው። እሺ እና ያንን ሲሸጠው አጼ ምኒልክ አያውቁ። ግን አጼ ምኒልክ ቀደም ሲል የኢትዮጵያ ግዛት ቀይ ወሰን ቀይ ባህር ነው ብለው ለዓለም ሁሉ አስተዋውቀው ነበር። እና አጼ ምኒልክ ሳያውቁ ይሄ አሰብ ለጣሊያን ኩባንያ ተሸጠ። በህገወጥ መንገድ የተሸጠው ማለት ነው። በህገወጥ መንገድ ነው። ሱልጣን ኢብራሂም ያንን ለመሸጥ መብት አልነበረውም። ምንም መብት አልነበረውም። እና ከዚያ በኋላ እንግዲህ ያው ከተሸጠ በኋላ ወደብ የሆነ በተለይ ስዌዝ ካናል ከተሰራ በኋላ እያደገ ሄደ። አሰብ ወደ ወደብነት ተቀየረ። ከ15 ዓመት በኋላ ጣሊያኖች ኤርትራን ሲያቋቁሙ አሰብንም እዚያው ላይ ደመሩት እና የኤርትራ ግዛት ሆነ። እንግዲህ ያ ጣሊያኖች ሲገዙት ህገወጥ በሆነ መንገድ ነው። ምክንያቱም አጼ ምኒልክ አያውቁም እና ያንዱን ሉዓላዊ ግዛት ሌላ ሀገር ሊሸጠው አይችልም በምንም አይነት ሁኔታ። እንግዲህ ስለዚህ በታሪክ አሰብ የኢትዮጵያ ነው ማለት ነው። በሌላ ደግሞ በህግ ደግሞ ብንሄድ በኢትዮጵያና ኤርትራ ፌዴሬሽን በሚመሰርቱበት ጊዜ ለፌዴሬሽኑ ዋና ምክንያት የሆነው ኢትዮጵያ የባህር በር እንዲኖራት ተብሎ ነው። የተባበሩት መንግስታት ውሳኔ ቁጥር 390 የሚባለው ጠቅላላ ጉባኤ ያሳለፈው ውሳኔ ኤርትራ ከኢትዮጵያ ጋር እንድትዋሃድ የምትዋሃድበትም ዋና ምክንያት ኢትዮጵያ ወደብ እንዲኖራት ብለው ደምድመዋል። ስለዚህ ዓለም አቀፍ ህብረተሰብ አሰብ የኢትዮጵያ መሆኑን አውቋል ማለት ነው። በሶስተኛው ደረጃ ደግሞ የአፍሪካ መሪዎች ሌጎስ ናይጄሪያ ስብሰባ አድርገው አንድ ያሳለፉት ውሳኔ አለ። ይህም ውሳኔ ምንድን ነው የሚለው ቅኝ ግዛት የነበሩ ሀገሮች ነፃ በሚወጡበት ጊዜ ያንን የቅኝ ግዛት ወሰን ይዘው ነው የሚወጡት፣ ያንን ወሰኑን አይቀይሩትም የሚል ውሳኔ አለ። ይሄ ደግሞ ኢትዮጵያ የተቀበለችው ነው፣ የኢትዮጵያ የህግ አካል ነው። እና በዛን ጊዜ እንግዲህ ኤርትራኖች ኤርትራ ሻቢያም ሆነ ኤርትራኖች ኤርትራ የኢትዮጵያ ቅኝ ግዛት ነች ይሉ ነበር። ስለዚህ የኢትዮጵያ ቅኝ ግዛት ነች ካሉ የቅኝ ግዛቸው ወሰን መጠበቅ ነበረባቸው። በዛን ጊዜ ደግሞ አሰብ የኤርትራ አካል አልነበረችም፣ የኢትዮጵያ አካል ነበረች። ስለዚህ ያ በዛ በዚህ